ሰላም ቤተሰብ እንዴት ናችሁ? በተለያየ ምክንያት አካውንታችሁ ሀክ ተደርጎ ወይም ለጋውት ብላችሁ ተመልሳችሁ ስትገቡ እንደዚህ ፕሪሚየም የሚጠይቃችሁ ከሆነ መክፈል አይጠበቅባችሁም። ብዙ ሰዎች ሪኮመንድ እያደረጉ ነው ፕሪሚየም እንድትገዙ መፍትሄው እንደሌለው ማለት ነው። እኔ ግን መፍትሄ ይዤላችሁ መጥቻለሁ። የብዙ ጓደኞችም የብዙ ሰዎችም ፊክስ ዳርጌዋለሁ ተመሳሳይ ችግር የገጠማቸው ማለት ነው። እና ያለው ነገር አብረን እናያለን። ከዛ በፊት ግን ፎሎው እና ላይክ በማድረግ ሳፖርት አድርጉኝ። ቀጥታ ወደ ፕሌይ ስቶር እንሂድና ወደ ፕሌይ ስቶር ከሄድን በኋላ ይሄኛው ቴሌግራም ሳይሆን ቴሌግራም ኤክስ የሚለውን ዳውንሎድ ማድረግ የሚጠበቅባችሁ ይሄኛው ማለት ነው። ይሄኛው ዳውንሎድ ካደረጋችሁት በኋላ በፎን ናምበር ሎጊን ስትሉት በቮይስ ነው ኮል የሚያደርገው። ይሄኛው በኤስኤምኤስ ነው የሚልከው ብዙ ጊዜ። ይሄኛው ግን ኮል ያደርግላችኋል። 6 ዲጂት ናምበር ይሰጣችኋል እና እሱን ካስገባችሁት በኋላ ሎጊን ያደርጋል። ብዙ አያስቸግርም። እዚህኛው ሎጊን ካደረጋችሁት በኋላ ወደዛኛው ወደ ብዙ ጊዜ የተለመደው እንትን አፑ ማለት ነው ቴሌግራም የሚለው ማለት ነው። ወደዚህኛው እንገባለን። እዚህኛው ከገባችሁት በኋላ ያኛው የአውተንቲኬሽኑ ወደ ቴሌግራም ኤክስ ይልከዋል። ከቴሌግራም ኤክስ 6 ዲጂቱን ወደዚህኛው ካስገባችሁት በኋላ ኦፕን ይለዋል ማለት ነው። ብዙ አያስቸግርም። ያኛውም ቴሌግራም ፕሪሚየም አይጠይቃችሁም። ኦልሬዲ በሌላኛው ዲቫይስ አንዴ ሎጊን ካደረጋችሁት ወደዛኛው ስለሚልከው ማለት ነው። እና በተጨማሪ ማስተካከል የሚጠበቅባችሁ ነገር ቢኖር ቴሌግራም እዚህ ጋር ማለት ነው ፕራይቬሲ ኤንድ ሴኩሪቲ የሚለው ማለት ነው ቱ ስቴፕ ቬሪፊኬሽን ፓስኪስ ሎጊን ኢሜይል አታች ማድረግ አለባቸው። ምክንያቱም የሆነ ነገር ከመፈጠሩ በፊት መከላከል እንዳለባችሁ ታሳቢ ያደርጋችሁት ይህን ነገር ኦን አድርጉት። እና ያለው ነገር ካስቸገራችሁ በሌላ ያለ ቴሌግራም ቻናል በዛ ገብታችሁት ኮንታክት አድርጉኝ። ስክሪን ሼር አድርጌ ሳፖርት አድርጋቸዋለሁ። አመሰግናለሁ።